ጓደኞቼ እንግዲህ ስለ ባክግራውንድ፣ ስለ ቪዲዮ ጥራት፣ ስለ መብራት፣ ስለ ድምፅ፣ ስለ ማንኛውም ነገር በጣም ይቅርታ እንድታደርጉልኝ በትህትና ጠይቃችኋለሁ። እንግዲህ ባለፈው የማዲያቱን በሰራሁበት ቪዲዮ ላይ ለግፊት የሚሆን ተፈጥሯዊ መንገድ ማዘጋጅላችኋለሁ ወይም ቪዲዮ ለቅላችኋለሁ ብዬ ነበር እና በገባሁላችሁ ቃል መሰረት እኔ በሆነ አጋጣሚ ግፊት ይዞኝ ነበረ። ያ ግፊት እንዴት አድርጌ በተፈጥሯዊ መንገድ ወደ ቦታው እንዲመለስ እንዳደረጉት ልንገራችሁ። እርግጠኛ ነኝ 100% ይሰራል። መድኃኒት መጀመር የማትፈልጉ መድኃኒት ጀምሪ ተብዬ አልፈለኩም ነበር። ግፊቱ እንግዲህ የመጣብኝ በሌላ የጤና እክል ምክንያት ግፊቱን መጣ አብሮ ማለት ነው። ግን በተፈጥሯዊ መንገድ ያንን መድኃኒት በመውሰድ ወደ ቦታው አስተካክየዋለሁ። አሁን ኖርማል ነው ማለት ነው። በጣም አሪፍ ላይ ነው ያለሁት ማለት ነው። እና ምንድን ነው እሱ ላሳያችሁ። ይሄው እንደዚህ ነው የሚዘጋጀው። ያው የስራ አይነት ነው፣ ግን ሲዘጋጅ በእንደዚህ አይነት መልኩ ይወጣ እንደምትመለከቱ ታያችሁ እንደሆነ ይሄው እንደዚህ ይሆናል ማለት ነው። ይሄው ይሄ ነው የመድኃኒቱ የምታዘጋጀው እናቴ ናት። በነገራችን ላይ እናቴን በጣም እንድታመሰግኑልኝ እፈልጋለሁ። እናቴ ናት መድኃኒት መጀመር የለብሽም ብላ ይህንን አዘጋጅታልኝ። በጣም ነው ደስ የሚለው። ስጠጡት ራሱ ጣዕሙ በጣም ነው ደስ የሚለው። በሻይ መልኩ ነው የሚዘጋጀው። ምንም አዘገጃጀቱ በጣም ቀላል የሆነ የግፊት መድኃኒት ነው። አሁን እንዴት እንደሚጠጣው በሻይ መልኩ እንዴት እንደሚዘጋጅ እነግራችኋለሁ። ምንም ቀላል ሻይ እንደሚታፈሉት ሁሉ በሻይ ማፊያችሁ ከዚህ ላይ በጣም ትንሽ እንድታደርጋችሁ በጣም ትንሽ ይፈልጋል። ጥያ ነው በጣም በትንሹ እንደምትመለከቷት ጠብ አድርጎ ማፍላት፣ ትንሽ ዘፍዘፍ እስከሚል ድረስ መተው ማለት ነው። ከለር አለው የራሱ ቀይ የሆነ ከለር እስከሚወጣ ይወጣል። መድኃኒቱ ያው ስር ነው፣ ቅጠል ነው፣ የእጽዋት አይነት ነው። ይቆፈራል፣ ይታጠባል፣ ይደርቃል፣ ይወቅጣል፣ ይከታተፋል ማለት ነው። ልክ እንደምታዩት በደንብ ይታጠባል፣ ይፈቀፍቅና ይደርቃል። እንደዚህ እናቴ በጣም ነው የማመሰግንሽ። በዚህ አጋጣሚ ይሄ ቪዲዮ ለእናቴ መታሰቢያ እንሆንልኝ ማለት በቃ እናቴን ማመሰግንበት። እናቴን በጣም ነው የማመሰግንሽ። ሁለት ሻዩን አሳያችኋለሁ ማለት ነው። እንግዲህ በእንደዚህ አይነት ብርጭቆ ሻዩን እኔ እንደዚህ በዚህ ነው ያዘጋጀሁት። እንደምትመለከቱት በእንደዚህ አይነት ሻይ ብርጭቆ እንዴት እንደምቀዳላችሁ ላሳያችሁ። ከተዘጋጀ በኋላ መልኩን እንድታዩት ብዬ ነው። እንደዚህ ነው የምትመለከቱት። ያስሩ ነው ማለት ነው ያዘጋጀሁት። እኔ ውስጡ አብሬ አሁን ናና ጨምሬበታለሁ። ጣዕሙ ደስ ይላል። ባዶ ነው፣ ምንም አይነት ነገር አያስፈልገውም ይሄ ማለት ነው። በእንደዚህ ይሄን የምትፈልጉ ካላችሁ የግፊት መደመር ማትፈልጉ ግን ግፊት የጀማመራችሁ ግፊት በሽታ የያዛችሁ ካላችሁ ኮመንት ላይ አሳውቁኝ ማለት ነው። በጣም ቆንጆ የግፊት መድኃኒት ነው። በጣም ነው የምላችሁ። በጣም ቆንጆ። ሌላ ብዙ አይነት በሽታዎችን እንከላከላለሁ፣ ግን ከዛ ውስጥ ግፊት እንዴት በቀላሉ በዚህ መከላከል እንደምትችሉ እነግራችኋለሁ። እኔ ለአንዳንድ ጓደኞቼ እየላኩላችሁ ነው ማለት ነው። በዚህ መልኩ እንደምትመለከቱት በዚህ መልኩ አሽጌ ለጓደኞቼ ልልክላቸው ነው። እንደምትመለከቱት እዚህ ጋር ብዙ አይነት አለው። የግፊት የሆርሞን ማስተካከያ የምናምን የችግር ያለባቸው ጓደኞቼ ለመላክ እንደዚህ አዘጋጅቻለሁ። የምትፈልጉ ካላችሁ ጠይቁኝ። በጣም ምርጥ ነው ማለት ነው። ቀጣይ ደግሞ እንደነገርኳችሁ የእንቁላል ማነስ ችግር ያለባችሁ ወይም መውለድ ፈልጋችሁ መውለድ ያልቻላችሁ የእንቁላል ጥራት ማነስ ችግር ያለባችሁ ወንዶችም ሆነ ሴቶች ለእሱ የሚሆን መድኃኒት አለኝ። በቀጣይ ቪዲዮ ደግሞ እሱን አስተዋውቃችኋለሁ ማለት ነው። ለዛሬ ደግሞ ይሄን ይመስላል። እንግዲህ ቪዲዮ እንዳይዛዛባችሁ አስተያየታችሁን ኮመንት ላይ አስቀምጡኝ። የምትፈልጉም ኮመንት ላይ መጠየቅ ትችላላችሁ። ለምትፈልጉት ጓደኞቻችሁ ደግሞ በእንደዚህ አይነት ችግር እየተጠቁ ያሉ ጓደኞች ካሏችሁ ሼር አድርጉላቸው። አመሰግናለሁ። እንግዲህ ስለ ካሜራ ጥራት፣ ስለ መብራት፣ ስለ ባክግራውንድ ስለምን በጣም ይቅርታ። ሁሌም እንደምላችሁ በቅርብ ቀን አስተካክላለሁ ሁሉም ነገር። እሺ